እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንዴ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ ስላይነ ብርሃን ሰፈራችንን ለመድካው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራው ይመለሱ ደንበኞቹ እንዳያመልጡት ስላይነ ብርሃን እየሰማሁ ነው አትስማ ብታይ ነው የሚሻለው እይሊ ምንድነው ይብራ አይደል አንተ ሰውዬው የት አለ ምን አውቃለሁ ይኸው ኤችቲ 410136 ኤፍፒ 86 ተነጥፋተኛ አያይም ብለው እያየህ አትቀበልም እኔ አያይም አሉ አያይም እኔ እኮ አላይም እኮ ለነሱ እኮ አላይም እኮ ስራ ነው አይደል አምነን ገብተንበታል ቢዝነሳችን ነው አይደል ተረጋግተህ እያየህ አትሰራ ነገር ቀብዱን ከፈልክ ምን እከፍላለሁ በዚህ አይነትማ እዚህ 80 ሺህ ብር የሚሉ አሉ ቀብድ 30 ሺህ ብር የሚጠይቁ አሉ 20 ሺህ ብር የሚጠይቁ አሉ 60 70 ሺህ ለማን ነው ለደቡብ አፍሪካ ነው ደቡብ አፍሪካ 70 ሺህ እቺ እግራችን ስር ላለች 70 ሺህ እና ማንዴላ እኛ ሀገር አይደለም እንደ መጥቶ የተማረው እዚህ ኮልፌ ጃኮብ ዙማ እኛ ሀገር አይደለም እንደዚህ መጥቶ የተማረው ኮልፌ እና 70 ሺህ ብር ልንገር እሺ ምንድነው ዛሬ ምንድነው ቀን ያው አባቂ ሮስና ማለት እግሬን ይስበር ሁለተኛ ልመና እግሬን ይስበር በቃ አይነ ስውር ነኝ ብርሃኔን ያጣው ዛሬ እንዴት ነበር ሽቀላ የተሳካ ነበር ወይ ሽቀላ አይደለም ዛሬ ቅቀላ በል ከላይ ፀሐዩ እንደ ዳቦ ያቃጥላል ከታች ደግሞ መሬቱ ይጠብሳል በመሃል ደግሞ ህዝቡ ያንገበግባል ቶምቢ ብዙ ጊዜ ነግሬያለሁ ይሄን ሰፊ ህዝብ ተወው አልኩ በቃ ራስን እንደዚህ ቆልለህ አይደለም አልቀሰህ ራሱ ላይ ሰማ ይችላል ማባበል ነው ቾምብዬ ማለቃቀስ ነው ህዝብ ላይ አንተ ተለማምጣት ነው እንዴ ለምን ለማመጣ ታዲያ እንዲህ የተለማመጥክማ ካልሰራ ቾምብዬ ባንተ ጸባይ በዚህ ሀገር ፀሐይ እንዴት ይቻላል እኔ አይቶ እንዳላየ መሆን አልችልም ሽሜ እሺ የፖለቲካ ፓርቲዎችን ተመልከታቸው እስቲ ወደው መሰል እንደ ቅርጻቸውን የሚለውጡት አንዲት ድምጽ ለማግኘት አይደለም እንደ ራሳቸውን ቅርጻቸው ለውጦ ሻማ ይሆናሉ ፈረስ ይሆናሉ አህያ ይሆናሉ ወደው መሰለ ያቺን ድምጽ እስከሚያገኙ ድረስ ድምጹን እስከሚያገኙ ድረስ እንቅፋት ቢመታ እንኳን እኔን ነው የሚሉ አሁን ህዝብ እኔን አይባል እኛን ነው የሚባል ታዲያ የኢትዮጵያ ህዝብ እያየ ላሽ የሚል ወደው መሰለ ይኸውልህ እኛም ደግሞ ገብቷል የምንፈልገውን ነገር አግኝተን ከዚች ሀገር ላሽ ግን ውልቅም ባንል ይሄን ስራ መተው አለብን ይመስለኛል ይሄ ስራማ በቀላሉ አለቅ እኔ ቤተሰቦቼን አታይም እንዴ ሽመልስ ብለው አውጥተውልኝ ይኸው ሺ ለማኝ ሆኜ የቀረሁት ሱስ ሆኖብኝ አይደል ምን እባክህ ዛሬ አንዱ ሰይጣን የሆነ ሰውዬ ጋር አልተናነቁ መሰለህ እንዴ ለምን በቃ ተናነቅን ከዛ የሆነች መልአክ የሆነች ልጅ መጣችና አንተ ብልታረገው ነው ምናምን እንዴ ከዛ ይዋስ ብላ ነገር ምናምን መጥቼ እናወራለን አንዳንድ ነገር ምናምን አለች በግድ ነው ሄደችው ራሱ ዋይ ነገር አለ ቾምቤ ፖሊስ ነች
ልጅ ፖሊስ ነች። በቃ ሲቪል ለብሳ ልትመነጥርም ነገም አታገኛትም፣ ከነገ ወዲያም አታገኛትም፣ እድሜ ልክህን አታገኛትም፣ ዘላለም አታገኛትም። ምክንያቱም ቶምቢ ቦታ እንለውጣለን፣ ሰፈር እንለውጣለን፣ ክፍለ ከተማ እንለውጣለን፣ ጾታ እንለውጣለን። አለቀ አይደለም? በደንብ አውቃታለሁ። ሰላም ሰው ነች። ሂድ እባክህ አንተ ደግሞ በሚቀለድና የሚቀለዱና የማይቀለዱና አትለይም። ደግሞ እንትን ነገር አላት ታውቃለህ? የሆነ ቆንጆ ነገር ነች። የሆነ ዝም ብሎ ቆንጆ አለ አይደል? ዝም ብሎ ቆንጆ የሚሆን ሰው እንደዛ ነገር ነች። ደናደሩ አላችሁ? ባለፈው ከፈልን አይደል እንዴ የቤት ኪራይ? ደናደሩ ሰሞኑን አንተም እንደ ሽመልስ ለማኝ ሳይጸዳዳ ነው የምትወጣው ብዬ እኮ። ለማኝ አይባልም ሴትዮ። ሴትዮ አከራይ አከራይ ባስጠጣው ተፍለን መሰለኝ የምንኖረው። ምን ትላለች? ወይዘሮ አበሩ ለማኝ አይባልም የሚሉት የኔ ቢጤ ነው የሚባለው። ስንት ጊዜ ነገርኩት አይደለም እንዴ? ምን ነው እናንተ እንደዚህ ቆረቆራችሁ? ስራችን አይደለም እንዴ? ስራችን እኮ ነው። የመንገድ ስራ ጀምሬ ነው እኮ ትያበሩ። እቺ ሀገር የሚሄድ ነው የምታበረታታው። ደህና ዋሉ። መንገድ አስፋልቱን ከጨረስን በኋላ እቺን የጨቀየሽ ግቢዎትን ፏ እናደርግለታለን። እግዚአብሔር ይስጥሽ። ሳለምን እንደሰጠሽ ሳትለምኝ ይስጥሽ። እግዚአብሔር ይስጥሽ። እግዚአብሔር ያቆየሽ። እግዚአብሔር ይስጥሽ። ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ስላይነ ብርሃን ሌባ 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 አንተ እኮ ነው በምርኩዝ ነክተህ ልጅቷን ያዳንካት። ከኛ ከዚህ አቅራቢያ ሁለት ሌቦች አሉ። ቶኒ ሸጋውና ጆኒ ሌባው ይባላሉ። ቶኒ ሸጋው ቆንጆ ነኝ ብሎ ሴቶቹን በወር ያዛል። ጆኒ ሌባው ታዲያ ቦርሳቸው ሙልጭ አድርጎ ይለካል። ተደራጅተዋል በለኛ። ታዲያ አንተ የምር ነው? ምኑ እግር የምር ነው ስል እግር ንግግር እውነቴን ነው ስል ሁለቱም ሌባ ናቸው። ምን አሁን ሁሉም አስቸጋሪ ሆነ እኮ አጭበርባሪ ሆኗል አሉ። እኛማ አናይም እኮ። እኔማ አንተም የተቆረጡ እግሮችን አይተህ መስሎኝ ነው። ተመታሃል እንዴ? ታዲያስ ወታደር ነበር። አሁን እኔ ቢጤ ነህ? አዎ ያንተ ቢጤ። ታዲያ ምን ያደርጋል? ግሬን ካጣው በኋላ ስራ አጣ። እኔም አይኔ ከጠፋ በኋላ ስራ ጠፋ። አይዞ እኛም አንድ ቀን ተደራጅተን ከመንግስት ብድር እንቀበላለን። ወንድሜ አንተ ባለማየት እድለኛ ነህ። ተመልከት፣ ስንት ወንድ የሚያሳስቱ ሴቶች ሞልተዋል መሰለ በከተማው። ከምትሰናከል ታዲያ ለምን አይነን አታጠፋውም? ኧረ አይን ዓለም የብርሃን ዓለም ይቸግር የለም ወይ መሪ ማባበሉ